ፈተናው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ መሄድ አለብን። ለእኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው፣ እመቤታችን የሚወድ ሰው በጣም በምድር ላይ ውብ ሰው ነው። ሰው የልብ እጅ አለው፣ የልብ አፍንጫ አለው። በልቡ ውጭ እመቤታችን ጌጥ አድርጎ የያዘ ሰው፣ በልቡ አፍንጫ መዓዛዋ የሚሸተው ሰው፣ ፍቅርሽ እንደ ንጹሕ ዕጣን ሸተተኝ፣ ልቤ ደግሞ በፍቅርሽ ወይን ሰከረ ይላል። በምን ያህል መጠን እንደሚወዷትም የኔ ቃሉ ብቻ ነው የሚሰማኝ እና በአባ ጊዮርጊስ መጠን ነው ነገሩ አይገባንም። ይሄ ሁሉ ነገር የመጣው ማን ነው? እንግዲህ ማርያም አምላክን ብትወልድ የምድር ጌጥ የመነኮሳት ጌጣቸው እመቤታችን ናት። የምድር ጌጥ በሉ እንጂ አው የፍታታችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የተክሊላችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የማይሌታችን ጌጥ የቅዳሴያችን ጌጥ አንቲ ውእቱ መሶበ ወርቅ እንተ ምናቡ ብለን የምንጀምርባት፣ የክህነታችን ጌጥ የጵጵስናችን ጌጥ የዲቁናችን ጌጥ የቁርባናችን ጌጥ የጸሎታችን ጌጥ የሕይወታችን ጌጥ እመቤታችን ነው። ሰው ፈልጎ ያገኘው ዕውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን የለችም። አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑ። አንዲት ቤተክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተክርስቲያን የትናንትናይቱ ቤተክርስቲያን መሆኗን የምናረጋግጥበት በምንድን ነው? በአንዲት ቤተክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተክርስቲያንን ስለሰበሰባት። በአንዲት ቅዱስ ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። እኔ ኃጢአተኛ ልጅ ነኝ፣ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄህ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎችህ አንዱ ነኝ። ከፊትህ በኃጢአት ምክንያት ብርቅም ከልቤ ግን አላወጣውህም በሉት። የትም ብትወድቁ ያነሳችኋል። ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደማናውቀው ክብር ነው የሚያደርሰን እግዚአብሔር። እየጠበቀን እኮ ነው እግዚአብሔር። ወገኖቼ ወጣቶቹ እመኑት፣ ሲያሳፍራችሁ እዩት። እግዚአብሔር ማንን አሳፍሮ ያውቃል? አብርሃምን ነውን? በድህነት ተንከራቶ በባለጠግነት አልመለሰው? ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው? ሙሴን ተመልከቱት፣ ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ የመንጋው አስተማሪ የሕጉ መጋ የብዙ ራእዮችና ባለጠጎች አላረገው? ታዲያ የእግዚአብሔር ከኛ ጋር የለም? ወጣቶቹ እመኑት፣ አምልኩትና እመኑት እንጂ እንዳትፈሩ። እመን እንጂ አትፍራ። ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን። ምንም ሕግ እያዳነን አይደለም። በእውነቱ ሕግ እያዳነን እየጠበቀን ነው ብለን ለማለት እንቸገራለን። አሁን እኮ ሕግ ያለበት ሀገር እስከማይመስል ድረስ ሰው ወጥቶ እንዳይገባ እየሆነ እኮ ነው። አዳ እንደዚህ ከሆነ ሕግ አለ ማለት ይቻላል? ሰው ታርዶ አራጁ የማይጠየቅበት ሀገር ሆኗል እኮ። የሚያድነን እንግዲህ ተመልከቱ፣ የሰዎች ሕግ አላድነን ብሏል። በሕግ አምላክ እንዳን እንዲያ ተመልከቱ፣ የሰዎች ሕግ እያዳነንም እየጠበቀንም ተስፋ እየሆነንም አይደለም። ምን ይሻለናል? ወደ እግዚአብሔር ሕግ እንጠጋለን። መነን ቀላል ነው። ቤተውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። 150 ዳዊትን 100 ጊዜ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። ያለንበት ዘመን ወሬ እንጀራ የሆነበት ዘመን። እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል።
ኃጢአት ይጠጣል ዘንድሮ። ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ። የዮሴፍ ሚስትም እንደዚሁ ናት። ልብሷን ቀዳ ሊደፍረኝ ለመነኝ አለች። ቢሆን ነው እንጂ ከማለት ውሸት ቢሆንስ አይባልም። እንዲሁ ትልቅ ሰው አይዋሽም፣ ንግሥት አትዋሽም። ስለዚህ እንዲህ ያሉ ነገሮች በውሸት ሊነገሩ ይችላሉ። ጥቅማቸው የተናከባቸው ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች መጽሐፍ ቅዱስን እስላሙ ነው ቢያነበው ምን ብሎ ነው ምን እያለን የሚሰማው? ምን እያለን የሚነበበው? ትክክል ያልሆነ እየሆነን የሚሰማው ቀድሞ ወስኖ ለገባበት ነገር ነው ማስረጃ። ኢየሱስ አምላክ አይደለም። ይኸው ዮሐንስ 14 ቁጥር 6 አዎ እንትን ላይ አብ ይበልጠኛል ይላል። ስለዚህ አይደለም ማለት ነው እያለ ሁልጊዜ ራሱ አይኑ የሚፈልገው እንጨት ሊገዛ የሄደ ሰው ገበያ ላይ ሁልጊዜ እንጨት ላይ ብቻ አይኑ እንደሚያርፈው ቀድሞ የወሰነበት ነገር ላይ መጥቶ አይኑ ያርፋል። ስለዚህ አንድ ሰው ቴዎሎጂካሊ የሚመከረው ራሱ የሌላን ሃይማኖት መጽሐፍ ሲያነብ በዚያው በመጽሐፉ አውድና በመጽሐፉ ቁመት ቁሞ ነው ማንበብ ያለበት። ራሱ በሚፈልገው ፍላጎት ልክ ካነበቡ ግን እንደፈለገ ይሆናል። ሰይጣን ለምንፈልገው ነገር ማስረጃ ያቀርባል። ሁሉ ጊዜ ያደርጋል እንደዛ። ለምንፈልገው ነገር ማስረጃ ያቀርባል። እነገሌ እንደዚህ ናቸው ካልን እንደዚያ መሆናቸውን የሚያሳይ ሁሉ ጊዜ በየቀኑ ያቀርብልናል። እኛም ራይት እያልን ያን እያረጋገጥን እንሄዳለን። እና የሰው ልጅ በጣም አሳዛኝ ፍጡር ነው። ቀድሞ ራሱ ተረዳሁት ያለውን ነገር በማስረጃ እየደገፈ እንዳይሰማ ሁልጊዜ በትክክለኛነት ሰረገላ እየነጎደ ገደል የሚገባም ነው ጭምር ነው ሰው። ራሽያ ውስጥ በኮሚኒስት ጊዜ እግዚአብሔር የለም በሉ ተብሎ ስብሰባ ተዋለ። ስብሰባ ተብሎ ሁሉም እግዚአብሔር የለም ተብሎ መነኮሳት፣ ካህናት በሙሉ ተሰብስበው ጳጳሳት ሁሉ ተሰብስበው እግዚአብሔር የለም ሲባሉና አንድ ልጅ እግር መነኩሴ ተነሳና ሐሳብ ካላችሁ እንግዲህ እግዚአብሔር የለም በዚህ ምድር ላይ ሃይማኖትም የለም ሃይማኖት ኮሚኒስት ነው፣ በቃ እድገት ነው፣ ሀብት ነው፣ ሃይማኖት የሚባል ነገር የለም፣ ከዚህ በኋላ ሁላችሁም ይህንን ትፈጽማላችሁ ብሎ ተናግሮ ቁጭ ሲል ንግግር አላችሁ አለ። እኔ ና ወደ መድረክ አለው። ክርስቶስ ተነስቷል አለ። ሁሉም እንደገና ደግሞ አጨበጨበ ማለት ነው። ምንም ሃይማኖት አለ ምናምን ሃይማኖት አለ እንጂ ምንድን ሳለ ዝም ብሎ ክርስቶስ ተነስቷል። ክርስቶስ ተነስቷል ማለት ምንድን ነው? ሃይማኖት አለ። ድሮ በጳጳሳት እፈርድ ነበር። አሁንማ እንኳን ጳጳስ እኔ ራሴ እንደዚያ ሁኜ ቁጭ ለምንድን ነው እንደዚያ ያልኳችሁ? ልምስ ነው እንዴ እኔ አንድ የመንደር ሰው እዚች አንዲት ቦታ ላይ ተቀምጬ ሁለት ወንድሞች ጋር የምኖር ሰው ማስተናገድ ካቃተኝ የአንድ ሀገረ ስብከት የሚሰማ ጳጳስ ስንቱን ሰምቶ ይዘልቃል? ስለዚህ ምን መሆን አለበት? ጉዳይ ማሳጠር። ከጳጳስ መሄድ የፈለገ ሰው ጉዳዩን አሳጥሮ መንገር። ለዚህ ነው የፈለግኩት።